አንዳንዴ ህይወትህ ውስጥ ምንም ያልበደሉ ያልተጣሉ ወይም መጥፎ ቃል ያልተናገሩ ሰዎች ይኖራሉ። ነገር ግን ከነሱ ጋር ተቀምጠህ አብራቸው ጥቂት ጊዜ አሳልፈ ስትለያይ ውስጥ ባዶ ይሆናል። ልክ ሙሉ የነበረ የስልክ ባትሪ በአንዴ ሎው እንደሚሆን ያንተም የደስታና የመነቃቃት ስሜት ሙሉ በሙሉ ያልቃል። ድካም ይሰማሃል። ምንም ከባድ ስራ ሳትሰራ ሰውነትህና አእምሮህ ይዝላል። በራስ መተማመንህ ይጠፋል። እኔ ራሴ ችግር አለብኝ እንዴ? የምሰራው ነገር ትክክል ነው እያልክ በራስ ላይ ጥርጣሬ ይገባል። ልክ አንድ ሰው ካንተ ሳታውቅ በየቀኑ አካውንትህ ላይ 10 ብር 20 ብር እያደረገ ቀስ በቀስ ብርህን ቢሰርቅህ ከጥቂት ጊዜ በኋላ አካውንት ዜሮ ሲሆን ነው የምታየው። እነዚህ ሰዎችም ልክ እንደዚሁ ናቸው። ካንተ ጋር ሲቀመጡ በግልጽ አይጣሉህም፣ አይሰድቡህም። ነገር ግን በባህሪያቸው፣ በጭቅጭቃቸው ወይም በድብርታቸው ያንተን የውስጥ ሰላም፣ ደስታና ጉልበት ቀስ በቀስ እየቀነሱት ይሄዳሉ። ባጭሩ ሳታውቀው የውስጥ ባትሪህን ጨርሰው ባዶ የሚያስቀሩ ሰዎች ማለት ነው። ለምሳሌ ስልክ ውስጥ ጀርባ ላይ ክፍት ሆኖ ባትሪ የሚጨርሱ አፕሊኬሽኖች እንዳሉ ሁሉ እነዚህም ሰዎች ሳታውቀው የውስጥ ሰላምን የሚነሱ ናቸው። ይህ ዝም ብሎ በአጋጣሚ የሚፈጠር ስሜት አይደለም። ታላቁ የስነ ልቦና ሊቅ ካርል ዩንግ በሰው ልጅ አእምሮ ውስጥ ሻዶው ወይም ጥላ ብሎ የሰየመው አንድ ክፍል አለ። ይህ ክፍል ራሳችንን አምነን ለመቀበል የምንፈራውንና ውስጣችን ጨፍነን የደበቅነው ማንነታችን የሚወክል ነው። ይህ የውስጥ ጥላ ሲጨቆን ጠፍቶ አይቀርም። ይልቁኑ ሰውየው ራሱ ሳያውቀው ባህሪው ወደ ውጭ ይወጣል። ይህ ባህሪ በቃላት ሳይሆን በተግባር በሌሎች ላይ ተጽዕኖ ማሳደር ይጀምራል። ዛሬ በህይወታችሁ ዙሪያ ያሉ ምናልባትም ሆን ብለው ባይሆንም እንኳ ካልተጠነቀቃችሁ ህይወታችሁንና ስነ ልቦናችሁን ቀስ በቀስ የሚያደክሙ 5 አይነት ሰዎችን እናያለን። ለእያንዳንዳቸውም ራሳችሁን እንዴት መጠበቅ እንዳለባችሁን መንገዱን እነግራችኋለሁ። አንደኛ፣ በስሜት ጥገኛ የሆኑ ሰዎች። በሀገራችን አንድ አባባል አለ። የሰውን ሸክም ራስ ላይ ካደረግ የራስ መንገድ ይረዝምብሃል የሚል ትልቅ አባባል አለ። እነዚህ ሰዎች የራሳቸውን ውስጣዊ ስሜት፣ ድብርታቸውንና ምስቅልቅላቸውን ማስተናገድ ስለሚያቅታቸው ያንን ከባድ ሸክም ሙሉ በሙሉ ወደ እናንተ ይገፉታል። ውስጣቸው ሲጨነቅና ሲከፋቸው እባክህ አንተ ብቻ ነው የምትረዳኝ በሚል ስልት ቀስ በቀስ ወደ ራሳቸው መረብ ውስጥ ይስቧቸዋል። እናንተም ሳታስቡት የእነሱን ችግር የመፍታት ግዴታ እንዳለባችሁ በማመን አዳኝ ሆናችሁ ትቆማላችሁ። እዚህ ጋር ግን ትልቁ ድካም የሚመጣው በእነሱ ችግር ምክንያት ብቻ አይደለም። ይልቁኑ እነሱ በእናንተ ውስጥ የቆየ የተሸሸገ ቁስል ይቀሰቅሱባችኋል። አእምሯችሁ ሰዎች እኔን የሚፈልጉኝ ለጥቅማቸው ሲሆን ብቻ ነው፣ ለመወደድ ሰዎችን ማዳን አለብኝ እንዴ የሚል ጥያቄ እንዲያነሳ ያደርገዋል። ይህን ለማሸነፍ ምን ማድረግ አለባችሁ? ለሰዎች ድጋፍ መስጠት መልካምነትና ፍቅር ነው። ነገር ግን ራሳችሁን አጥፍታችሁ ሌላውን ለመጠገን መሞከር ራሳችሁን መካር ነው። ግልጽ የሆነ ድንበር አስቀምጡ። የራሱን ህይወት መኖር ያቃተው ሰው የእናንተን ህይወት እንዲያደክም አትፍቀዱለት። ሁለተኛ፣ ቀናተኞች። እነዚህ ሰዎች የእናንተን ስኬትና እድገት በፍጹም በደስታ ማየት አይችሉም። ስትለወጡ፣ ሲሳካላችሁ ወይም ሰዎች ሲያደንቋችሁ በውስጣቸው ከፍተኛ የሆነ የመቅናትና የመሸነፍ ስሜት ይፈጥርባቸዋል። ይሁንና ይህን ስሜታቸውን በጭራሽ በግልጽ አይነግሯችሁ። ምኞታቸውን በቀል ይደብቁታል። ስኬታችሁን በትንሽ ንቀት ያቀሉታል፣ ወይም ደግሞ በጣም አሪፍ ነው ግን እያሉ ማጣጣያ ይፈልጋሉ። ለዚህ ምክንያቱ በጣም ቀላል ነው። እነዚህ ሰዎች የራሳቸውን ዋጋ የሚለኩት ከሌሎች ሰዎች ጋር በማነጻጸር ብቻ ነው። አንተ ከተሳካለህ እኔ የበታች ሆኛለሁ የሚል የተሳሳተ ህግ ራሳቸው ላይ ጭነው ይኖራሉ። ይህን መጥፎ ባህሪያቸውን ደግሞ አምነው መቀበል አይፈልጉም። ምክንያቱም ማመን የራሳቸውን ደካማነትና የበታችነት ስሜት መጋፈጥን ስለሚጠይቅ ይሸሻሉ። ይህን ለማሸነፍ ምን ማድረግ አለባችሁ? የሌላ ሰው ውስጣዊ ጨለማ የእናንተን ብርሃን የምታጠፉበት ምክንያት ሊሆን አይገባም። ለደረሳችሁበት ስኬትና ለብርሃናችሁ ለማንም ሰው ይቅርታ አትጠይቁ። የእናንተ ማደግ የሌላውን ሰው ህይወት አይቀንሰውም። ሶስተኛ፣ በስሜትህ የሚጫወቱ ሰዎች። እነዚህ ሰዎች በእናንተ አይን ውስጥ ሁልጊዜ ትልቅ ቦታ አላቸው። ምክንያቱም የእነሱን አድናቆትና ተቀባይነት ማግኘት በጣም ከባድ ስለሆነ ነው። እነዚህ ሰዎች አድናቆትና ፍቅሩን እንደ ብርቅ ስጦታ ነው የሚሰጧችሁ። አልፎ አልፎ ሲያደንቋችሁ ሰማይ ላይ ይሰቅሏችኋል። ሌላ ጊዜ ደግሞ ያለምንም ምክንያት ፊታቸውን አዙረው ችላ ይሏቸዋል። ይህ ያዝ ለቀቅ የማድረግ ስልት በውስጣችሁ ከፍተኛ ጭንቀትን ይፈጥራል።
የሰው ልጅ በተፈጥሮ ፍቅርና ተቀባይነትን ስለሚፈልግ የእነሱን ተቀባይነት ለማግኘት ብቻ ስትደክሙና ስታስመስሉ ትኖራላችሁ። ይህ ስሜት የሚጎዳችሁ በልጅነታችሁ የተፈጠረውን እኔ በቂ ስላልሆንኩ ነው ሰዎች የማይወዱኝ፣ ስለዚህ ለመወደድ ብዙ መልፋት አለብኝ የሚል የቆየ ቁስል ስለሚነካባችሁ ነው። የእነሱን ቀልብ ለመሳብ ስትሉ የራሳችሁን ድምፅ ትታችሁ መኖር ትጀምራላችሁ። እነዚህን ሰዎች እንዴት ማሸነፍ ትችላላችሁ? ፍቅርና አድናቆትን በቋሚነት የማይሰጥ ከሆነ እሱ ፍቅር ሳይሆን የስነ ልቦና የመቆጣጠሪያ ስልት ነው። በመጀመሪያ ለራሳችሁ ሙሉ ተቀባይነት ስጡ። ያኔ ከሌላ ሰዎች አድናቆትን የመጠባበቅ ድካም ሙሉ በሙሉ ይቆማል። አራተኛ፣ ሁልጊዜ ድራማ የሚወዱ ሰዎች። እነዚህ ሰዎች ህይወት ሁልጊዜ በትርምስና በቀውስ የተሞላ ነው። ዛሬ ጭቅጭቅ ነው፣ ነገ ትልቅ ጠብ ነው። ከነሱ ጋር ስትሆኑ ምንም አይነት ሰላማዊ ቀን ማሳለፍ አይታሰብም። ካልተጠነቀቃችሁ ቀስ በቀስ እናንተንም ጎትተው ወደዚያ ድራማ ውስጥ ያስገቧቸዋል። በጣም የሚገርመው ግን ይህ ስነ ልቦናዊ ወጥመድ በጣም ስውር መሆኑ ነው። ከነሱ ጋር በቆያችሁ ቁጥር ያን ጭቅጭቅና ትርምስ ልክ እንደ እውነተኛ ፍቅርና ጥልቅ መቀራረብ አድርጋችሁ ልትቆጥሩ ትችላላችሁ። በዚህ ምክንያት ህይወታችሁ ውስጥ የተረጋጋ እንደ ውሃ የሰከነ ሰላማዊ ሰው ሲመጣ ይህ ሰው በጣም ደባሪ ነው፣ የሆነ ነገር ጎሎታል ብላችሁ ልታገሉ ትችላላችሁ። ይህ ትልቅ የስሜት መሸወር ነው። ይህን ለማሸነፍ ምን ማድረግ አለባችሁ? ጥልቅና እውነተኛ ግንኙነት የሚለካው በድራማውና በጭቅጭቁ ብዛት አይደለም፣ ውስጡ ባለው የሰላም መጠን ብቻ ነው። ቆም ብላችሁ ራሳችሁን ጠይቁ። ይህ ግንኙነት ለህይወቴ ሰላም የሚሰጠኝ ነው ወይስ የሚነሳኝ ብላችሁ ራሳችሁን ጠይቁ። አምስተኛ፣ እንከን የለሽ አስመሳዮች። እነዚህ ሰዎች ስትመለከቷቸው ምንም አይነት ስሜት ወይም እንከን የማይታይባቸው ፍጹም ይመስላሉ። ስራቸው የተስተካከለ፣ ህይወታቸው ያማረ፣ አነጋገራቸው መስመር የያዘ ነው። ከነሱ ጋር በሆናችሁ ቁጥር ሳታውቁት ራሳችሁን ማወዳደር ትጀምራላችሁ። እኔ ምን ያህል የተበላሸውና እንከን የበዛብኝ ሰው ነኝ ብላችሁ ራሳችሁን መውቀስና ማጨናነቅ ትጀምራላችሁ። ነገር ግን አንድ ትልቅ እውነት አስተውሉ። በዚህ ምድር ላይ ፍጹም የሆነ ማንም ሰው የለም። እናንተ ፊት ፍጹም ሆኖ የቆመው ሰው ከናንተ የተሻለ ሆኖ ሳይሆን ድክመቶቹን የመሸፈንና የማስመሰል ጥበቡን ስለተካነበት ብቻ ነው። ልዩነቱ አንተ ድክመትን በግልጽ ስታሳይ፣ እሱ ግን ድክመቱን በሚገባ መደበቁ ላይ ነው። ይህን ለማሸነፍ ምን ማድረግ አለባችሁ? ራሳችሁን በሰው ጭንብልና በማስመሰል ህይወት ላይ አታወዳሉ። ሁልጊዜ ራሳችሁን ማነጻጸር ያለባችሁ ትላንት ከነበራችሁበት ማንነት ጋር ብቻ ነው። ታላቁ ሊቅ ካርል ዩንግ ያስተማረን ትልቁ ሚስጥር ይህ ነው። ከነዚህ መርዛማ ሰዎች ራሳችሁን ስላራቃችሁ ብቻ ስራችሁ አያበቃም። እነዚህ ሰዎች እኔ ውስጥ ምን አይነት ስሜት ቀሰቀሱብኝ ብላችሁ ስትመረምሩ በውስጣችሁ ተደብቆ የነበረውን የራሳችሁን ያልዳነ ቁስል ታገኛላችሁ። ከነዚህ ሰዎች መራቅ የመጀመሪያው እርምጃ ብቻ ነው። ሁለተኛና ትልቁ ስራ ግን ወደ ውስጣችሁ ተመልክታችሁ ያንን ቁስል መፈወስ ነው። ምክንያቱም የውስጣችሁን ድክመት ካልፈወሳችሁ ችግሩ ያለው ውጭ ባሉት ሰዎች ላይ ብቻ ሳይሆን አንተ ውስጥ ባለው ያልዳነ ቁስል ላይ ስለሆነ ውስጣዊ ማንነትን ካልቀየርክ ሁልጊዜ ተመሳሳይ መጥፎ ሰዎችን ወደ ህይወት መሳብ አይቀሬ ነው። ስለዚህ ራሳችሁን እወቁ፣ ገደብ ይኖራችሁ፣ በጥንካሬ ቁሙ። ምክንያቱም ራሳችሁን በደንብ ባወቃችሁበት ቀን ማንም ሰው በጥላው ስር ሊደብቃችሁ አይችልም። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ አድርጉት፣ ለሌሎችም አጋሩት። ወደፊትም እንደዚሁ አይነት ህይወታችሁን የሚቀይሩ ስነልቦናዊ እውቀቶችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮ እስክንገናኝ ሰላም።